ተቀብዬ ሆቴል አስገብቻቸዋለሁ። ግን እስካሁን ድረስ ለምን እንደመጡ አልነገርከኝም። መድብል ሁሉንም ነገር ለአንተ መናገር አለብኝ እንዴ? አቶ ካሌብ በድጋሚ እኮ ፓርትነር የሆነን መስሎኝ ነበር። እስኪ ንገረኝ፣ ስራ ካልኩ ውስጥ አንዱን እንኳን ሰርተሃል? ጭራሽ ለጠበቃው እየተከላከልክለት እንደሆነ ሰምቻለሁ። ቅርቡ አዲስ ዜና ትሰማለህ። ግን እኮ ደግሞ ስራውን ራስህ እንድትሰራ ነበር ያዘዝኩ። ዋናው አንተ የምትፈልገው ስራው መሰራቱን አይደለም እንዴ? እመነኝ፣ የእሱ ጉዳይ ከዛሬ ነገ አያልፍም። ስለዚህ የውይይታችን የግንኙነታችን ዋና አጀንዳ ስለሆነችው ስለ ትህትና ብናወራስ? አዲስ አበባ ብዙ ቦታ አስፈለኳት የለች። ግን ደግሞ አሁንም ቢሆን ማሰሴን አላቆምም። መድብል ቆይ፣ ዛሬ ከተቀበልካቸው እንግዶች ውስጥ አንደኛው ነው። እኔ ይህንን አላምንም። በህልምሽ ነው። በመጨረሻም ቤታችን ተመለሰ ማለት ነው። እስኪ በደንብ ተመልከቱት። በመጨረሻም አሸናፊዎች እኛ ሆነናል። አመሰግናለሁ። በእውነት ጠበቃ የማይሆን ነገር ውስጥ አልገባሽም አይደል? መድብል ላይ ሰጠኝ። ያው እህቴ ብቻዋን ስለሆነች በዛ ላይ እርጉዝም ናትና ያው ብቻዋን መሆን ስለሌለባት አብሬያት ልሆን ስለው እሺ በቃ ብሎ በርከት ያለ ገንዘብ ሰጠኝ። ማለት መርዞን ጭራሽ ከሰው አልቆጠርሽም እንዴ? ይቆጠራል እንዴ? ስነ ስርዓት። እሺ በልጅ አባትማ ቀልድ የለም። ለዚህ ነው አንቺን እዚህ ቤት አስቀምጠው እሱ የግሮሰሪ ወንበር የሚያሞቀው። ምን ግሮሰሪ ነው እንዲ ያለው? የሆነ የስራ ስልክ እኮ ተደውሎልኝ ነው ብሎ ነው የወጣው። ሰው ጥሩ ግሮ ሚስቱን ይደግፋል። እሱ የግሮሰሪ ወንበር ተደግፎ ጃምቦን ይጨልጣል እያሉ ድንግል ሴቶችን ወደ ውጭ ልካቸዋለሁ ብዬ ወደ አዲስ አበባ እንዳመጣለት ትዕዛዝ ሰጥቶኛል። ምን? ይህንን ስራ አሁን ባልሰራውም ሌላ ሰው መስራቱ አይቀርም። ካለብ ጉሮሮ ውስጥ ደግሞ ብዙ እንስቶች ተሰልፈው መታረጃ ጊዜያቸውን እየጠበቁ ነው ያሉት። የእውነት ይሄ ነገር በጣም አደጋለሁ። ለዚህ ነው አደጋውን መጋፈጥ የፈለኩት። ዝናና መድብል እንደጣለልኝ ከራሱ ከመድብል ጋር ሁኜ ካሌብን ወይ እናሳስረዋለን ወይ ደግሞ ራሳችን እናጠፋዋለን። የእውነት እኔ ለአንቺ በጣም እየፈራው ነው። በቃ እግዚአብሔር ይጠብቅሽ በጥሩ ሁኔታ። ጠበቃ እንግዲህ ዛሬ በጣም ደስ የሚል ዜና ይዞ ነው የመጣው ማለት ነው። በጣም ደስ የሚል ዜና ይዞላቸው መጥቷል። ለሞገስና ለሉላ ማለት ነው። በጣም ደስ ብሏቸዋል። እንግዲህ ለስንት አመታት የተወረሰ የቤታቸውን የተቀሙትን ቤታቸው ተመልሶላቸዋል ማለት ነው። በጣም ደስ የሚል ነገር ነው የሆነው ማለት ነው። እንግዲህ ለስንት አመታት ታግደው ገንዘባቸው ሁሉ ታግዶ እንግዲህ እንደምታውቁት በጣም ከባድ ላይ የነበሩ ብዙ ቻሌንጅ አሳልፈዋል። ከምንም በላይ አሁን ላይ ደግሞ ደስ አይልም። እሷም እርጉዝ ሆነች፣ ቤታቸው ተመለሰላቸው፣ ገንዘባቸው ተመለሰላቸው፣ በቃ ሁሉ ነገሩ ተመለሰላቸው ማለት ነው። በጣም ደስ የሚል ነው ማለት ነው የሆነላቸው። ምክንያቱም እንግዲህ ታውቃላችሁ በጣም ከባድ ቻሌንጅ ነበረ። ተሰቃይታ ጠበቃው ራሱ ያሰቃያት ነበርና ያን ሁሉ አልፈው አንዳንድ ጊዜ መታገስ ለካ ሁሉም ነገር ያልፋል ማለት ነውና አላሁ አክበር አላሁ አክበር መታገስ አንዳንድ ጊዜ ለካ አሪፍ ነገር ነው ማለት ነው። ምክንያቱም ይሄው እንደምታዩት እነ ሉላ እንኳን ከስንት ስቃይና ከስንት ችግር ከስንት በቃ ያኔ ስንት ተፈተናለች። ሉላ በተለይ በጣም ነው የተፈተነችው። እዛ የማትፈልገውን ሰው ዝና ራሱ ስትያሰቃያት በቃ ብዙ ነገር ሲያረጋት ማለት ነው። አሁን ደግሞ ከዛ ወጣ እንግዲህ ከሞገስ ጋር እንኳን እንደሆነች በቃ ያሰቃያት ነበር ማለት ነው። በየሄደችበት እየተከተለ ሲያሳድዳት በቃ ታፍና ነበር ያለችው እና ያም ሁላ አልፎ አንዳንድ ጊዜ ጥሩ ልብ ሲኖራችሁ ማለት ነው እንደዚህ ስትታሳልፉ ይሄው አሁን ላይ ደግሞ ልጅም ሰጣቸው፣ ቤታቸውም ተመለሰላቸው፣ ገንዘባቸውም ተመለሰላቸው፣ ሁሉም ነገር ተመለሰላቸው ማለት ነው። ደስ አይልም ጎበዝ? እና በጣም ደስ ይላል። ሁሉም ነገር ተስተካከለላቸው ማለት ነው። እና በጉጉት ነበር የጠበቁት። እንግዲህ በጉጉት ጠብቀው
ነገረን እኛ እኮ አውቀነዋል ሲጀመር ቤታችን እኮ አይመለስም አውቀነዋል እኮ እያለ እኛ እኮ አውቀነዋል ቤታችን እንደማይመለስ እኮ አውቀነዋል እያለ ነበር ማለት ነው እያለ ነበር ሞገስ ማለት ነው። ሉላም እንደዛ አይ ነገረን ጠበቃው እባክህን ነገረን አታስጨንቀን እኛ እኮ ቤታችን እንደማይመለስ አውቀነዋል ምናምን እያለች ነበር። ሰርፕራይዝ ነው ያደረጋቸው ማለት ነው። በጣም ሞገስ ሰርፕራይዝ አደረጋለሁ ሲል ሰርፕራይዝ ተደርጎ ነበር። ዛሬ ግን ጠበቃው ሰርፕራይዝ አደረጋቸው ማለት ነው። በጣም ደስ የሚል ያኔ በጉጉት ሲጠብቁት የነበረ ቤታቸው በሰላም ተመልሰላቸዋል። እንግዲህ ማህሌት ይሄን ሁሉ አደረገቻቸው። ማህሌት ናት ቤታቸውን አሳግዳ ገንዘባቸውን ሁሉ ከዛ ከዝና ጋር ተባብላ ማለት ነው። እንግዲህ መልመል ጀግናው መልመል ማለት ነው ዝናንም አሳልፎ እንዳለው እንደፎከረው አስገባው ማለት ነው ከርቸል ላይ። አሁን ደግሞ ሀሊም ሙሳን ለማስገባት እየሰራ ነው ማለት ነው። አብሮት እየሰራ ነው ማለት ነው። ማህሌት ደግሞ ይቅርታ አድርግልኝ ብላ እንግዲህ ከብሩክ ጋር መታለኝ። ብሩክ ይቅርታ አድርግልኝ እባክህ ይቅርታ አድርግልኝ ብላ መታለኝ። ያንን ስንት መከራቸውን ስንት ስቃይ አሁን እንኳን ከዛም ወዲህ እንኳን አስገብተዋት እኮ ስንት ነው ያደረገቻቸው። ያላደረገቻቸው ይበልጣል እኮ ታደረገቻቸው ማለት ነው። በጣም ከባድ ነገር ነው ያሳለፉት ማለት ነው። እንግዲህ ተፈትነዋል። አሁንም እቺ ልጅ በሰላም ነው ወይ የመጣችው? አሁንም ሰርጋችንን ትልትል ነው እያለች ነው ቅድስቴ ማለት ነው። አሁንም እንግዲህ ምንድነው ድፍረቷ እዚህ ድረስ ስትመጣ ድፍረቷ ቆይ ምን አስባ ነው ቆይ እንደዚህ የምታደርገው ምን አስባ ነው እያለች በጣም ተናዳለች ማለት ነው። እሷ እኔ ራሱ አልገባኝም ቅድስትዬ እያላት ነው እሱ ራሱ እኔ ራሱ አልገባኝም ለምን እንደመጣችና ለምንስ እንደሆነ አልገባኝም እኔ ራሱ በጣም ግራ ተጋብቶኛል ይላታል። እንግዲህ ያው ማህሌት ከባድ ሰው ነች። ያኔ ገንዘብ ሲያሳዩት ቆልቆል ነው። አሁን ደግሞ እንግዲህ እንደዛ ብላ መጣ መልመልን ቀርቧለች ማለት ነው። ሀሊም ሙሳን መበቀል ፈልጋለሁ ባክህንና አብሬ መስራት ፈልጋለሁ ብላ ገብታለች ማለት ነው። በጭራሽ እንደዚህ ሊሆን አይችልም ብሏት ነበር ግን አይ እባክህ ፍቀድልኝና አብሬ እንዲሰራ ፈልጋለሁኝ መልመል ይሄን ሀሊም ሙሳን መበቀል ፈልጋለሁኝ ሴቶችን እንዴትና አይነት ሴቶች እያመጣሽ ከገጠር እያመጣሽ መስራት ትችላለሽ ብሎኛልና እባክህን አግዜ ትለዋለች። እንግዲህ መልመልም ቀጭ እያደረገው ነው ሲደውል እንግዲህ ሁሉንም ነገር ድምጹን እየቀዳ እያስቀመጠ ነው ማለት ነው። በኋላ መቀመቅ እንደሚያስገባው ነው ማለት ነው። ጠበቃውንም አስወግደው እያለው ነው። ጠበቃው ደግሞ ፎቶን ቪዲዮን ሁሉም ነገር ስላለኝ እሱን ደግሞ ከሰዋለሁ ብሏል። አሁን እንግዲህ ማህሌት መልመልን ጠምዛን ልታስገባው ነው እንጂ እውነት ጠንክራ ሰርታ ልትል አይደለም። እየሆነ ያለው ትንሽ ይከብዳል። እንግዲህ ገንዘብም ይሰጣታል ማለት ነው። ገንዘብ ሀሊም ሙሳ ጋር ሄዳ በቃ አንተ ብትወኝ እኮ ነው የመጣው ምናምን ብላ ማለት ነው ልታማልልም አድርጋን ሄደችው ማለት ነው። እንደዛ ብላን ሄደችው ሄዳ እንግዲህ መልመልንም በስድብ ጥረግርጋ አድርጋ ማለት ነው ለሱ ይምሰል እንግዲህ ሰድባዋለች ማለት ነው። እሺ በቃ መልመል ጋር እየተደዋወሉ እያወሩ ነበር እናንተና ጋር ሀሊም ሙሳ ጋር አይተዋት በቃ ሲርባት ነው እሷ ሲጎልባት ነው የመጣችው ምናምን ይላዋል ማለት ነው። እሺ ታዲያ እንዴት ነው ምናምን ሲለው አይ መስራት ትሰራለች ተገጠር ታመጣለች እና እዛ ላይ ያሳትፋታለሁ አንተና እሷ ያገናኛችሁም ብሎ ነው ያለው ማለት ነው። እሺ በቃ እንደዛ ከሆነ እሺ ብሎ ነው ያለው። አሁን ግን ጠበቃው ምናምን ሲለው ጠበቃው ምንም አይነት ቪዲዮ እንደሌለው ነግሮኛልና እባክህ መነኝ እያለው ነው። እንዴት ነው ማምነህ ቆይ አንተን እንዴት ነው ማምነህ ይለዋል ማለት ነው። ያው እንግዲህ ትንሽ ጊዜ ይፈጅብኛል እንደ በፊቱ ባህሪ ለመሆን ትንሽ ጊዜ ይፈጅብኛል ይላል። እንግዲህ እሱንም ስልኩን ዘግቶ ተጨረሰ አንተንማ መቀመቅ ነው ማስገባህ እያለው ነው። እንግዲህ ዝናንም እስር ቤት ገብተህ እንድትገለው እንድታስወግደው እያለ ነው ማለት ነው ሀሊም ሙሳ። እሺ አንድ መግቢያ አመቻችልኝ እንጂ ተገባሁኝ አስወግደዋለሁ ነው ያለው ማለት ነው። እውነት ለመናገር መልመል አያደርገውም ግን እሱን ደግሞ መቀመቅ ነው ማስገባት ሌላ ስራ ይፈጥራል እንጂ በጭራሽ አያደርግም ሰው አይገልም ማለት ነው። ኢፍራታም እንግዲህ መርዙ ከቤት አስወጥተዋለች ማለት ነው። ከቤት ወጥቷል። ማህሌትም አንዳንድ ነገሮች ገዝታላት ሄደች። እንዴ እህቴዋ መጣሽ ምናምን ያለቻት ደግሞ ምን ስራ ያለች መች የማይሆን ስራ ውስጥ እንዳትገቢ ትላታለች። አይ የሆነ ስራ እንኳን እንደው ከበድ ያለ ነገር ነውና ገብቻለሁ መች ትላታለች። ያው ብቻሽን ስለሆንሽ የሆነ አንዳንድ ነገር ገዝቼልሽ ልምጣ ትላለች። እንዴ መርዙን አስወጣሁ እንዴ ትላታለች።
ምን ቢሆን እኮ የልጅ አባት ነው መርዙ ትላታለች ማለት ነው። እንደዛ ስትላት ጸጥ ትላለች። እሷም ያው ከባድ ነውና ውድ ቤተሰቦች እንግዲህ በቀጣይ ቪዲዮ እስከምንመጣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። ውዶች የአዲስ ጀማሪ ነኝ፣ አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።